ኑ የገና በዓል ስጦታችሁን ሰዱ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የጌታችንን ልደት አስመልክቶ ለሁለት እድለኞች ጊቫዌ ወይም ስጦታን ይዤላችሁ ቀርቤያለሁ። የመጀመሪያው ስጦታ ለአንድ ሰው የኦንላይን የበገና ትምህርት ስልጠና ሲሆን ሁለተኛው ስጦታ ደግሞ ለአብይ ጾም ያሳተምኩት የበገና መማሪያ መጽሐፌ ነው። ስጦታውን ለማግኘት ወይም ደግሞ እድለኛ የሆነውን ሰው ለመለየት መሟላት ያለባቸው መስፈርቶች ነፃ የበገና ኦንላይን ስልጠናውን ለማግኘት የቤቴ ባቤ የዩቲዩብ ቻናልና የቲክቶክ ቻናልን ሰብስክራይብ እና ፎሎ ማድረግ እንዲሁም ዩቲዩብ ላይ የተለቀቀውን አሁን የምታዩትን ቪዲዮ ላይክ በማድረግና ኮመንት ላይ የተሰማችሁን ሐሳብ በመግለጽ ከተሰጡ ኮመንቶች መካከል ከፍተኛ ላይክ ያገኘውን ኮመንት የበገና ስልጠናውን የምንሸልም ይሆናል። የበገና መማሪያ መጽሐፉን ለማግኘት ደግሞ የቤቴ ባቤ የዩቲዩብ ቻናልና የቲክቶክ ቻናልን ሰብስክራይብ እና ፎሎ ማድረግ እንዲሁም አሁን የምትመለከቱትን የቲክቶክ ቪዲዮ ላይክ፣ ኮፒ ሊንክ እንዲሁም ሼር በማድረግና ኮመንት ላይ የተሰማችሁን ሐሳብ በመግለጽ ከኮመንቶቹ መካከል ከፍተኛ ላይክ ያገኘውን ኮመንት የበገና መጽሐፉን የምንሸልም ይሆናል። ይህ ሽልማት እስከ በዓለ ጥምቀት ምሽት 6 ሰዓት ድረስ ይሆናል። ስለዚህ ዩቲዩብ ላይ ኮመንት አድርጎ ከፍተኛ ላይክ ያገኘውን ነፃ የበገና ኦንላይን ትምህርት ስልጠናውን እንዲሁም ደግሞ ቲክቶክ ላይ ኮመንት አድርጎ ከፍተኛ ላይክ ያገኘውን የበገና መማሪያ መጽሐፉን የምንሸልም ይሆናል። ጥር 11 ከምሽቱ 6 ሰዓት ላይ ከፍተኛ ላይክ ያመጡትን በመለየት አሸናፊ የሆነው እድለኛ ማን እንደሆነ እናሳውቃለን። መልካም እድል፣ መልካም በዓል። የዓለም መድኃኒት የተወለደብሽ አንቺ ቤተልሔም ምንኛ ድንቅ ነሽ፣ ምንኛ ድንቅ ነሽ፣ ምንኛ ድንቅ ነሽ። መልካም እረኛ፣ መልካም እረኛ የትሑታን አባት ዛሬ ተወለደ የዓለም መድኃኒት፣ የዓለም መድኃኒት፣ የዓለም መድኃኒት።